አሰላሙ አለይኩም ወራህመቱላህ። እነሆ ዛሬም የነቢዩላህ ዩሱፍ ዓለይሂ ሰላም ታሪክ ክፍል 2ን ባጭሩ ይዘንላችሁ ቀርበናል። ታሪኩን እስከ መጨረሻው ድረስ ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። ከመድየን ወደ ግብፅ የሚጓዙ ሰዎች መጡ። መንገዱንም ስተው ዩሱፍ ወዳለበት የውሃ ጉድጓድ አካባቢም ደረሱ። ቦታው ከከተማ የራቀ ነበር። ውሃ የሚቀዳላቸውን ሰውም ላኩ። እርሱም ባልዲውን ወደ ጉድጓዱ ሲያወርድ ዩሱፍ ዓለይሂ ሰላም በገመድ ላይ ተንጠለጠለ። ሰውየው የዩሱፍን ውበትና ግርማ ሞገስ ባየ ጊዜ በታላቅ ደስታ የምስራች የምስራች አላቸው። ከዚያም በግብፅ ምድር እንደ ሸቀጥ ሊሸጡት አሰቡትና ነገሩን ከሰዎች ደበቁት። ግብፅ እንደደረሱም በዝቅተኛ ዋጋ ሸጡት። የግብፅ አዚዝ ወይም የንጉሡ እንደራሴ ገዛው። ለሚስቱም ምናልባት እንጠቀምበት ወይም ልጅ አድርገን እንይዘው ይሆናልና መልካም እንክብካቤ አድርጊለት አላት። ዩሱፍ ዓለይሂ ሰላም በአዚዙ ቤት አደገ። አዚዙም እጅግ ወደደው። በዚህም ዩሱፍ የአዚዙን ኑሮና ሥራ በቅርብ ተመለከተ። አላህም የህልም ፍቺንና ትርጉምን የማወቅ ጸጋ ሰጠው። ዩሱፍ ዓለይሂ ሰላም ለአቅመ አዳም ሲደርስ አላህ ነብይነትን ለገሰው። ዩሱፍ ወንድነቱ አእምሮውና ጥበቡ በደረሰ ጊዜ የአዚዙ ሚስት በልቧ ወደደችው። የአዚዙ ሚስት ውበት፣ ሀብትና ስልጣን ያላት ሴት ሆና ሳለች ራሷን ለአገልጋዩ ለዩሱፍ ዓለይሂ ሰላም አቀረበች። ንግስቷ ያማረ ልብስ ለብሳ ና ግንኙነትን ፈጽም ብላ አለችው። ነቢዩላህ ዩሱፍ ዓለይሂ ሰላም ግን አላህ በሁሉም ቦታ እንደሚያየው ያውቅ ነበርና በአላህ እጠበቃለሁ አላት። ከዚያም ንግስቷ የባሏን ውለታና በእርሱ ላይ የዋለውን መልካምነት አሳሰባት። ወሬው በታላላቅ ሰዎች ሚስቶችና በከተማዋ ሴቶች ዘንድ ተሰራጨ። ሁሉም በየክበባቸው የሚያወሩት ስለ አዚዙ ሚስትና በባሪያዋ ላይ ስለወደቀችበት ፍቅር ሆነ። ይህን አሳፋሪ ተግባሯንም አወገዙባት። የአዚዙ ሚስት የሚሉትን በሰማች ጊዜ በእነዚህ ሴቶች ላይ ለመበቀልና ይህ ወጣት ለእነርሱ የሚመስል እንደሌለው ልታሳያቸው ፈለገች። በቤተ መንግስቱም ግብዣ አዘጋጀች። ለእያንዳንዳቸውም ፍራፍሬ የሚቆርጡበት ቢላዋም ሰጠቻቸው። ከዚያም ዩሱፍ ያማረ ልብሱን ለብሶ እንዲገባ አዘዘችው። ሲገባ እንደ ጨረቃ ደምቆ ታያቸው። ባዩትም ጊዜ በውበቱ ተደንቀው ሳይሰማቸው እጃቸውን በቢላዎቻቸው ይቆርጡ ጀመር። ይህማ ሰው አይደለም፣ እርሱ መልአክ ነው አሉ። የአዚዙ ሚስት ድል እንደተቀዳጀች ተሰማት። በእነዚያ ሴቶች ፊት ፍላጎቷን በግልጽ ለመናገር አላፈረችም። ያዘዝኩትን የማያደርግ ከሆነ በእርግጥ ይታሰራል፣ ከውርደትም ውስጥ ይሆናል በማለት አወጀች። ዩሱፍ ዓለይሂ ሰላም ግን አላህን የሚያስቆጣ ነገር ከማድረግ ይልቅ እስር ቤቱን መረጠ። የዛሬው ታሪካችን ይህን ይመስል ነበረ። ታሪኩ ከተመቻችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ክፍል 3ን በአላህ ፍቃድ የምናቀርብላችሁ ይሆናል። ስለተከታተላችሁ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።